Hi guys እንኳን ደህና መጣችሁ ወደ ዘ ሱስዌይ ቻናል። ለቻናሌ አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር ማድረግ እንዳትረሱ። ዛሬ የማሳያችሁ የባቅላባ እንጀራ አሰራርና ባቅላባ አሰራሩን ነው ማሳያችሁ። ባቅላባ ቂጣ እንዴት እንደሚሰራ የተጠቀምኩትን ግብአትና መጠን እዚህ ስክሪን ላይ ጽፌላችኋለሁ። ሶ በመጀመሪያ ፎርኖ ዱቄት አረጋለሁ። ከዛ ስኳር፣ ትንሽዬ ጨው፣ ዘይት ወይ የገበታ ቂቤ፣ አንድ ኩባያ ውሃ አረግና በደንብ አዋህደዋለሁ መጀመሪያ። ከዛ በእጄ ወይ ማሽን ካላችሁ በደንብ አድርገን እናቦካዋለን። ወደ 10 ደቂቃ የሚሆን ያቦካሁት እዚህ ጋር። ከዛ እንደዚህ ቆንጆ ከሆነልኝ በኋላ ለ10 ደቂቃ እረፍት እንዲያደርግ ተወዋለሁ። እዚህ ጋር ሲራፑን እንሰራለን። ስኳር፣ ኦቾሎኒ የተፈጨ ውሃ፣ ማር አርጌ ለ7-8 ደቂቃ አፈለዋለሁ። ከዛ እረፍት ካረግ በኋላ ሊጡ አሁን እዚህ ጋር እንደዚህ አርጌ ሊጡን በአንድ አይነት ሳይዝ አርጌ እከፋፍለዋለሁ ወይ ቆራርጠዋለሁ ማለት ነው። እኔ አሁን ይህንን ወደ 8 ቦታ ቆራረጥኩት። ከዛ አሁን እዚህ ይህንን የባቅላባ እንጀራ ወይ ቂጣ ስንሰራ ዋናው የሚያስፈልገን ይሄ የበቆሎ ፎርኖ ዱቄቱን ነው። የበቆሎ ዱቄት ግዴታ ነው። በፎርኖ ዱቄት አይሆንም። የበቆሎ ዱቄት ነው መሆን ያለበት። ከዛ ሁሉንም ክብ ያረኩኝ ከስር የበቆሎ ዱቄቱን ነሰንሳለሁ። ከዛ ክብ ያስያዝኩትን ሊጥ እዛው አረጌ ከላይ ደግሞ የበቆሎ ዱቄቱን ነሰንስና ከዛ ከ10 እስከ 15 ደቂቃ እረፍት እንዲያደርግ ተወዋለሁ። ከዛ አካባቢዬን አጸዳና የበቆሎ ዱቄቱን ነሰንሳለሁ። እንደምታዩት እዚህ ጋር ማዳመጥ ጀምራለሁ ማለት ነው። እንደዚህ ያረኩኝ እንደዚህ ያገላበጥ ካዳመጥኩት በኋላ መልሼ የበቆሎ ዱቄቱን ነሰንስና እዛው አቆየዋለሁ። ሁሉንም እንደዛ እያረኩ እንትን እደረድረዋለሁ ማለት ነው። ግዴታ የበቆሎ ዱቄት ማድረግ አለብን እንዳያያዝብን። ሊጡን የበቆሎ ዱቄቱን እያረኩ ሁሉንም እንደዚህ አድርጌ ከጨረስኩ በኋላ አሁን በደንብ አድርጌ ማዳመጥ ጀምራለሁ። በቀጠን ያለ እንትን እንደዚህ ማዳመጫ ወይ ማማሰያ ነገር አድርጋችሁ እንጨቱ እንደዚህ እንደምታዩኝ እያረጋችሁ ታዳምጡታላችሁ። በደንብ አድርጋችሁ እያገላበጣችሁ ከዛ ልጥጥ ይላል በራሱ ሰዓት የሆነ በቂ የሚሆን በቃ ቅጥን ብሎ ቆንጆ ሲሆንልን እንደዚህ እናቆማለን ማለት ነው። እዩት እንዴት እንደሚያምር። እንዲህ ከውጭ የምንገዛው ራሱ እንደዚህ ማጣጠፍ ራሱ አይቻልም፣ ይቆራረሳል። እና ይሄ እንዴት እንደማደርገው በእጄ ራሱ ጭብጥብጥ ሳረገው ምንም አይሆንም። እና አም ፕራውድ ኦፍ ሚ በራሴ ደስተኛ ነኝ እንደዚህ መስራቴ። ለመጀመሪያ ጊዜ ነው ስሰራ። እኔ ሁሌ ገዝቼ ነው የምሰራውና አሁን እዚህ ጋር ኦቾሎኒ ፈጨው፣ የተፈጨ ስኳር፣ ሲናመን ቀርፋ ነው መሰለኝ ሲናመን አረኩኝ። ከዛ እሱን ሬዲ አረኩት። እዚህ ጋር የፈለጋችሁትን ነገር መጨመር ትችላላችሁ። ፒስታሾ፣ ካሹ፣ ኦቾሎኒ በውስጥ መጨመር የምትፈልጉትን። እኔ ግን ኦቾሎኒ ሮስት ቆልቼ ወይ ሮስት አርጌ ፈጭቼ ነው እዚህ ባቅላባ ውስጥ የምጨምረው። ከዛ እንደዚህ በምፈልገው ሳይዝ እቆራርጠዋለሁ ባቅላባውን። ከዛ እኔ አሁን ሁል ጊዜ በገበታ ቂቤ ነው የምሰራው፣ ግን ዛሬ የምሰራላችሁ በዘይት ነው። ኢትዮጵያ በዘይት ነው የሚሰሩት ብለው ኮሜንት ላይ ብዙ ሰዎች ስለጻፉልኝ ልቀምሰው ብዬ በዘይት ነው የምሰራው፣ ልክ ኢትዮጵያ እንደሚሰራው ማለት ነው። ሁሉ ሰው ደግሞ ላገኘው የሚችለው ዘይት ስለሆነ በዘይት እያረኩኝ አሁን የኔ 8 እንጀራ ነው የሆነልኝ፣ ወይ 8 የባቅላባ ቂጣ። ከስር 5 አረኩኝ። ቂጣውን አረጋለሁ፣ ከዛ ዘይቱን አረጋለሁ። ከዛ እንደዛ እያረኩ 5 ካረኩ በኋላ ያዘጋጀሁትን ኦቾሎኒውን የተፈጨው ከሱ ጋር እና ከቀርፋ ጋር እሱን አረግበታለሁ በመሃል። ከዛ መልሼ የቀረውን 3 ከላይ አረጋለሁ ማለት ነው። ዘይት ቀባለሁ።
እንደዚህ አድርጌ ሁሉንም ከጨረስኩ በኋላ በምፈልገው ሳይዝና ቅርጽ አድርጌ መቆራረጥ ነው። ከዛ ዘይት አድርገን ኦቨን ውስጥ እናስገባዋለን ማለት ነው። እንደየኦቨናችሁ በቃ ቀይ እስከሚሆን እስከሚበስል ድረስ ታበስሉታላችሁ። እኔ ለ25 ደቂቃ ነው ያበሰልኩት በ180 ዲግሪ። ይሄ ደግሞ የተቆራረጠውን አንጥለውም እንዴት እንደማረገው እዩት። አይዲያ ነው የምሰጣችሁ። የቀረውን የሚጣል ነገር የለም። እንደዚህ አድርጌ የቀሩትን ደግሞ ካስተካከልኩ በኋላ ኤክስትራ ራሱ ቢቀር ራሱ ፍሪጅ ውስጥ ማስቀመጥ እንችላለን። ዲፕ ፍሬዘር ውስጥ በረዶ ቤት ማቆየት እንችላለን። ከዛ ልንሰራ ስንል አውጥተን መስራት እንችላለን ማለት ነው። እነዚህ አሁን የቀሩ ናቸው። እንደዚህ አድርጌ በደንብ አድርጌ አስተካክዬ ዚፕላክ ውስጥ አስገብቼ ዲፕ ፍሬዘር ውስጥ አቆየዋለሁ። በፈለኩት ጊዜ አውጥቼ እነዚህንም እንደዛ ሩል ነገር መስራት እችላለሁ ማለት ነው። እና ጋይስ አሰራሩ እንዴት ነው? በጣም ቀላል ነው። እኔ እውነት ለመናገር ይዩት እንዴት እንደሚያምር። ከዛ ከኦቨን ከወጣ በኋላ የሰራሁትን ሲራፕ ከላይ እንደዚህ አድርጌ ጨምራለሁ ማለት ነው። ከፈለጋችሁ ማር ብቻ ማድረግ ትችላላችሁ። ግን እንደዚህ ሲራፕ ሲሆን ለስለስ ብሎ ኮሸም ይላል። በጣም ቆንጆ ነው የሚሆነው። ስኳር ብቻም ማር ሳትጨምሩ ማድረግ ትችላላችሁ። ማር ብቻም ማድረግ ትችላላችሁ። እኔ ግን ሁለቱንም ቀላቅዬ ነው ያፈላሁትና የፋይናል ሉክ ይህንን ይመስላል። በጣም ነው የሚጣፍጠው። በጣም ነው ቆንጆ ሆነልኝ እንጀራው። አብሶ እንደዚህ ቆንጆ ሆናል ብዬ አልገመትኩም ነበር። በጣም ነው የሚያምረው። እንደዚህ መግዛትም አትችሉ በታገር ካላችሁ በተለይ ኢትዮጵያ ምናምን የምትኖሩ የባቅላባ እንጀራ በኖርማል የሚገኝ አይመስለኝም እና እንደዚህ አድርጋችሁ ሰርታችሁ በቤታችሁ መብላት ትችላላችሁ። ይህንን ቪዲዮ እንደምትወዱት እርግጠኛ ነኝ። ይህን ለዚህ ቻነሌ አዲስ የሆናችሁ አካውንቴ አዲስ ስለሆነ ሳብስክራይብ ማድረግ እንዳትረሱ። በጣም ነው የምወዳችሁ። እንግዲህ ሰርታችሁ ሞክሩት። በገበታ ቂቤ ደግሞ ማግኘት ከቻላችሁ በገበታ ቂቤ ብታደርጉት ደግሞ ሞር ይመረጣል ከዘይት ይልቅ በገበታ ቂቤ ሲሆን እኔ ሞር በዛ ወድጀዋለሁ። ግን በዘይትም በጣም ቆንጆ ነው፣ ወድጀዋለሁ። ሶያ ይሄንን ይመስላል የዛሬ ቪዲዮ። ሳብስክራይብ፣ ላይክ፣ ኮሜንት ማድረግ እንዳትረሱ። በጣም ነው የምወዳችሁ። ባይ